እና እሱ ነው ቴዲዬ ወደ አንተ ልመጣ ነው። ከዛ በኋላ ከእናት አባት ቤት ወጥተህ ለምሳሌ ትምህርትህን ተምረህ ጨርሰህ ማግባት ካለብህም አግብተህ ወይ በራስህ መንገድ ያው አሁን ጊዜው የኛ ጊዜና የድሮ ጊዜ ይለያያል። አሁን በዚህ ዘመን ትማራለህ፣ ተምረህ ዩኒቨርሲቲ ተመርቀህ ከዛ ወጥተህ ፍቅረኛ ካለህ አለ፣ ከሌለህ ደግሞ ቤት ፈልጉልኝ ብለህ ቤተሰቦች የሚያመጡልህን አግብተህ ይሄ እኮ ነው ትምህርት። እና በዛ መሀል ትማራለህ። የምትወደውን ነገር ልታጣ ትችላለህ። በምትወደው ሰው ልትፈተን ትችላለህ። ያ ማለት እየተማርክ ነው እንጂ በእድሜ የተሰጠ ትምህርት አለ የሚባለው እናት አባት ቤት እያለህ ነው ይሄን አርግ ይሄን አታርግ የምትባለው። እንደ ሰው አማካሪ ያስፈልግሃል፣ የሚያማክርህ ሰው ጓደኛ፣ ቤተሰብ ላንተ የሚቀርብህ